ሰላም የዋሴ ዩቲዩብ የዩቲዩብ ቻናል ተከታታዮች እንደምን ከረማችሁልኝ? እግዚአብሔር ይመስገን ደህና ነኝ። ዛሬ የዩቲዩብ ቻናል ገንዘብ የሚሰራ የዩቲዩብ ቻናል አከፋፈትን ስቴፕ ባይ ስቴፕ እንመለከታለን ማለት ነው። የዩቲዩብ ቻናል ለመክፈት ያሰባችሁ ሁሉ ይህንን ቪዲዮ ሳታሳልፉ ምንም ሳታሳልፉ፣ ምክንያቱም ካሳለፋችሁት ግር የሚላችሁ ነገር ሊኖር ስለሚችል ሳታሳልፉት ስቴፕ ባይ ስቴፕ መመልከት ይኖርባችኋል ማለት ነው። ገንዘብ ተከፋይ በዩቲዩብ ገንዘብ ተከፋይ መሆን የምትፈልጉ ሰዎች ቀጥታ ይህንን ስቴፕ ባይ ስቴፕ ማየት አለባችሁ ማለት ነው። እንግዲህ የዩቲዩብ ቻናል ለመክፈት መጀመሪያ በስልካችን ላይ ክሮም ሊኖር ይገባል ማለት ነው። በክሮም ለመክፈት ስለሚያስፈልግ ክሮም ሊኖራችሁ ይገባል። ይህ ክሮም ከሌላችሁ ደግሞ ከየት ነው የምናመጣው የሚለውን ደግሞ እዚህ ጋር ስልካችሁ ላይ ፕላይ ስቶር የራሳችሁ ጉግል ፕላይ ወይም ፕላይ ስቶር የሚል አለ። ፕላይ ስቶር ላይ እንገባለን። ፕላይ ስቶር ላይ ከገባን በኋላ ይህንን ክሮምን ለማውረድ ማለት ነው የዩቲዩብ ቻናል ለመክፈት ክሮም ግድ ያስፈልገናል። በክሮም ለመክፈት ደግሞ አፕሊኬሽኑ ስለሚያስፈልገን መጀመሪያ እሱን ለማውረድ እንገባለን ማለት ነው። እዚህ ጋር ስንከፍተው በእንደዚህ አይነት መልኩ ያመጣልናል። እዚህ ጋር ሰርች በተን አለችው ፕላይ ስቶር ራሱ ክሮም ብለን ሰርች እናደርጋለን ማለት ነው። በፊት ክሮምን ሳወርድ ሰርች ያደረኩት ስላለ እዚህ ጋር ክሮም ብሎ መጥቶልኛል። እናንተ ክሮም ብላችሁ ሰርች ታደርጋላችሁ። ሰርች ካደረጋችሁ በኋላ አፕሊኬሽኑ በእንደዚህ አይነት መልኩ ይመጣልናል ማለት ነው። እዚህ ጋር ለእናንተ እኔ ስልኬ ላይ ስላወረድኩት አፕዴት ነው የሚለኝ፣ ለእናንተ ደግሞ ኢንስቶል ነው የሚላችሁ ማለት ነው። አፕዴት የሚለውን አልጫ ነው እኔ ስልኬ ላይ ስላለ እናንተ ኢንስቶል ይልላችኋል። ኢንስቶል ታደርጉታላችሁ ማለት ነው። ከዛ ኢንስቶል ካደረጋችሁት በኋላ በእንደዚህ አይነት መልኩ ስልካችሁ ላይ ይመጣል ማለት ነው። ቀጥታ ወደ ስራው እንገባለን። የዩቲዩብ ቻናልን ለመክፈት ሁለት ነገሮች ያስፈልጉናል ማለት ነው። በመጀመሪያ ደረጃ ጂሜል አካውንት ያስፈልገናል። ጂሜል አካውንት ከከፈትን በኋላ ደግሞ ስልክ ቁጥር ያስፈልገናል ማለት ነው። ስለዚህ መጀመሪያ ክሮም ላይ እንገባለን። ክሮም ላይ ከገባን በኋላ የመጀመሪያ ስራችን የሚሆነው ጂሜል ይጠይቀናል። ይህ ጂሜል አከፋፈት ለብዙ ነገር ይጠቅመናል ማለት ነው። እዚህ ጋር አክሰፕት ኤንድ ኮንቲኒው የሚል እናገኛለን። ኮንቲኒው እንለዋለን። እዚህ ጋር ኔክስት እንለዋለን። እዚህ ጋር አካውንት ካላችሁ ሌላ አካውንት ካላችሁ የስ አም ትሉታላችሁ። ከሌላችሁ ደግሞ ኖ ታንክስ ትሉታላችሁ። እኔ አዲስ ለመክፈት ስለሆነ ብዙ ከዚህ በፊት ሌላ ቻናል ላይ መንፈሳዊ ቻናል ነው ዮናስ ቲዩብ የሚል አለ። እዛ ላይ ገብታችሁ እንደውም ሰብስክራይብ ማድረግ ትችላላችሁ። መንፈሳዊ ቻናል ነው። ኖ ታንክስ ስለዋለው ማለት ነው። አዲስ መክፈት ለእናንተ ለማሳየት አዲስ ለመክፈት ስለሆነ ከዛ በኋላ እንግዲህ ስንከፍተው በእንደዚህ አይነት መልኩ ይመጣልናል። አሁን የመጀመሪያው ነገራችን የሚያስፈልገን ዩቲዩብ ገንዘብ የሚሰራ ዩቲዩብ ቻናል ለመክፈት ጂሜል ያስፈልገናል ብለናል። ጂሜል አካውንት ወይም ደግሞ ጉግል አካውንት ያስፈልጋል። እሱን ለመክፈት ደግሞ እዚህ ጋር ሰርች ባሩ ላይ እዚህ ጋር ሰርች በተኑ ላይ ጂሜል ብለን ሰርች እናደርጋለን ማለት ነው። እዚህ ጋር ጂሜል ብለን ታረጋለን ማለት ነው። እሱም ከስርም ያመጣልናል። በእንደዚህ መልኩ እናንተ ጂሜል ብላችሁ ሰርች ታረጋላችሁ ጎግል ላይ ማለት ነው። እሱም በእንደዚህ አይነት መልኩ ያመጣልናል። እንግዲህ ጎግል ላይ ሰርች ካደረግን በኋላ መጀመሪያ የሚመጣልንን ነው። ብዙ ከስር ኦፕሽኖች ይኖራሉ እንደምትመለከቱት። እነሱን ትተን እዚህ ጋር ጂሜል የምትል ፈርስት ላይ የምናገኛትን ክሊክ እናረጋታለን ማለት ነው። እሷን ከተጫንን በኋላ አሁን እንግዲህ የመጀመሪያ ስቴፓችን የዩቲዩብ ቻናል ለመክፈት የመጀመሪያ ስቴፓችን ጂሜል ነው ብለናል። ጂሜል እንዴት እንደምንከፍት ነው። ጂሜል እንደዚህ ጂሜልን ካመጣልን በኋላ ምን ያመጣልናል? እንደዚህ እንደምትመለከቱት ያመጣል። አዲስ ለመክፈት ስለሆነኛ የፈለግነው እዚህ ጋር ይሄው ሳይን ኢን የምትላለች እዚህ ጋር በቀዩ አየነኳት ያለችዋን ሳይን ኢንን እንጫናታለን ማለት ነው። ሳይን ኢንን ብለን ከተጫንን በኋላ እኔ የበፊት አካውንት መንፈሳዊ ቻናል ላይ ስላለኝ እዚህ ጋር አምጥቶልኛል። ኖ ታንክስ ስለዋለው ማለት ነው። ኮንቲኒው ብለው በዛኛው ሊገባልኝ ነው ማለት ነው። ስለዚህ እዚህ ጋር አሁን እንደዚህ ያመጣልናል። ሳይን ኢን አዲስ በፊት ኢሜል አካውንት ካላችሁ የዩቲዩብ ቻናል ለመክፈት ኢሜል አካውንት ካላችሁ ኢሜላችሁን እዚህ ጋር አስገብታችሁ ኮንቲኒው ኔክስት ብላችሁት ወደ ክሮም ላይ ማስገባት ትችላላችሁ ማለት ነው። ክሮም ላይ ኢሜል አካውንታችሁን ካስገባችሁ በኋላ ላይ ደግሞ አሁን ኢሜል አካውንት ከከፈትን በኋላ ዩቲዩብ ቻናል ደግሞ እንዴት እንደምንከፍት እናያለን ማለት ነው። ስለዚህ አሁን ክሬት አዲስ ለመክፈት ስለሆነኛ ክሬት አካውንት እንለዋለን። ኢሜል አካውንት የሌላችሁ ማለት ነው። ስለዚህ እዚህ ጋር ፎር ማይሰልፍ የሚል አለ። ስለኛ የሚጠይቀን ነገር ሁሉ እንሞላለታለን ማለት ነው። እዚህ ጋር እንደምትመለከቱት ይሄው የሚጠይቀን ነገር አለ። ስለኛ ፈርስት ኔም፣ ላስት ኔም፣ ዩዘር ኔም፣ ፓስወርድ ኮንፈርም እና የመሳሰሉትን ይለናል ማለት ነው። ስለዚህ እዚህ ጋር ፈርስት ኔም ላይ እንሞላለን። ፈርስት ኔም ላይ እንግዲህ እኔ ለእናንተ ለማሳየት ስለሆነ ማን ብዬ እሞላዋለሁ?
ከበደ እለዋለሁ። ምክንያቱም ይሄ የምፈልገው አካውንት ስላሉ ለእናንተ ልከፍት ያሰብኩት ስለሆነ ከበደ። እዚህ ጋር ደግሞ ይሄንንም ከበደ ብለው ችግር የለውም። ከበደ ብያለሁ ማለት ነው። ሁለቱንም እንግዲህ ላስት ኔም እና ፈርስት ኔም እናንተ እንደፈለጋችሁ ማስገባት ትችላላችሁ። ከዛ በኋላ እዚህ ጋር ከስር ዩዘር ኔም የሚለው የዩቲዩብ የጂሜላችሁ ኢሜል ነው ማለት ነው። የትኛውም ቦታ ላይ ስትሄዱ ኢሜል በጠየቃችሁ ቁጥር የምታስገቡት ስለሆነ ማትረሱት ሊሆን ይገባል። እዚህ ጋር አሁን እሱ ራሱ ከበደ ኤኪ 937@gmail.com ብሎኛል። እዚህ ጋር እንደምትመለከቱት ከስር ደግሞ እዚህ ጋር ከበደ 271 ብሎኛል። እዚህ ጋር ይሄንን አጥፍታችሁ እዚህ ጋር ያለውን ይሄንን እኔ አጥፍቼ ሌላ መሙላት እችላለሁ። ነገር ግን ሞልተን የተያዘ ከሆነ አያመጣልንም ብዙ ልፋት ስለሚጠይቅ እሱ ለነገሩ ያመጣልንን ከስር እዚህ ጋር አሁን ከበደ የሚል አለ 271 ነው የምንይዘው ከበደ ስለማይጠፋብኝ እኔ ለምሳሌ ሌሎቻችሁም ስለማይጠፋባችሁ እዚህ ጋር ከበደ 271ን እንጫነዋለን ማለት ነው። እኔ እሱን ተጫንኩት። ሌሎችም ኦፕሽኖች አሉ ከስር እነሱን ትቼ ይሄኛው ስለማይጠፋብኝ እሱን ስጫነው ይሄው ዩዘር ኔም የሚለውንም ስቴፕ አልፍ ያለው ማለት ነው። ኔም ላስት ኔም ዩዘር ኔም የሚለውን አልፈናል ማለት ነው። ስለዚህ እዚህ ጋር ደግሞ ፓስወርድ እና ኮንፊርም የሚል አለ። ፓስወርድ የምንለውና ኮንፊርም የምንለው ፓስወርድ ላይ ሞላነውን ደግመን እዚህ ጋር ኮንፊርም የሚለው ላይ እንሞላለን። ማየት ከፈለግን ተመሳሳይ መሆኑን እዚህ ጋር ሾው የምትለዋን እንጫናታለን። እኛዋ እዚህ ጋር አራት ማዕዘኗ ላይ ክሊክ ስናደርግ ራይት ያደርግልናል ማለት ነው። ስለዚህ እኔ አሁን ፓስወርድ ሞላለሁ ማለት ነው እዚህ ጋር። እሺ ያው ኮንፊርም የሚለው ላይም እሱኑ እየሞላው ነው ማለት ነው። የሞላውትን ፓስወርድ ተመሳሳይ መሆን አለበት። እዚህ ጋር ከተሳሳታችሁ አያሳልፋችሁ ማለት ነው። ይሄንን ከሞላን በኋላ ይሄው እዚህ ጋር ኔክስት የሚለውን እንጫናለን ማለት ነው። እኔ ኔክስት የሚለውን ተጭኛለሁ። ተመሳሳይ ፓስወርድ ካልሆነ ፓስወርድን አስተካክል የሚል ይመጣልናል። ተመሳሳይ ከሆነ ደግሞ ወደ ቀጣዩ ስቴፕ ያሳልፈናል ማለት ነው። ስለዚህ እኔ ሁለቱንም ሞልቼለታለሁ። ይሄው እንደምትመለከቱት ወደ ቀጣዩ ስቴፕ አሳልፎኛል ማለት ነው። ስልካችሁ ላይ ሴቭ እንዲሆን ከፈለጋችሁ ፓስወርዳችሁ ስልካችሁ ላይ ሴቭ እንዲሆን ከፈለጋችሁ ይሄው እዚህ ጋር ስልካችሁ ራሱ ሴቭ ፓስወርድ ይለናል። ኔቨር ይለናል። እኔ ሴቭ እንዲሆን ስለማልፈልግ እዚህ ጋር ኔቨር እለዋለሁ። እናንተ የስ ማለት ትችላላችሁ ሌላ ጊዜ እንዳይጠይቃችሁ። በመቀጠል ኢትዮጵያ እንዳለ ሎኬሽናችን ስለሚያስረዳው በዳታ በከፈትን ቁጥር ሎኬሽናችን የት እንዳለ ስለሚያሳውቀው ጎግል የት እንዳለን ስላወቀ እዚህ ጋር የኢትዮጵያን ባንዲራ አምጥቶልናል ማለት ነው። ስለዚህ እኛ ስልክ ቁጥራችን እናስገባለን። ቬሪፋይ ለማድረግ ስልክ ቁጥር እናስገባለን ማለት ነው። እዚህ ጋር እንደምትመለከቱት ስልክ ቁጥሬን እያስገባው ነው። 9 ብለን መጀመር እንችላለን። 0ን ትተነው ማለት ነው። 09ን ትተን በ9 መጀመር እንችላለን። ከስር እንደምትመለከቱት መንዝ አለ፣ ደ አለ፣ ይር አለ፣ ጄንደር አለ። እነዚህም ብንተዋቸውም ትችላላችሁ። ነገር ግን የጠየቀንን ለማሟላት እዚህ ጋር የፈለጋችሁትንም ወይም ደግሞ ትክክለኛውንም መሙላት ትችላላችሁ። እኔ ዝም ብዬ እየሞላሁት ነው ማለት ነው። ለእናንተ ለማሳየት ስለሆነ ምንም ሳታሳልፉ ይህንን ቪዲዮ ማየት አለባችሁ። ጄንደር የሚለው ላይ ወንድ ስለሆንኩኝ እኔ ሜል እለዋለሁ። ሴቶች ከሆናችሁ ደግሞ መክፈት የምትፈልጉት ፊሜል የሚለውን ትጫናላችሁ ማለት ነው። እኔ እዚህ ጋር ያው ሜል የሚለውን ተጭኛለሁ ማለት ነው። ከዛ መቀጠል ያለው ስቴፕ ምንድነው? ኔክስት ማለት ነው። ከኛ የሚጠበቀው ኔክስት የምትለውን ተጭኛታለሁ ማለት ነው። ይሄው ይሄንን ስቴፕም ካለፍን ቀጣይ ስቴፕ ላይ ያመጣልናል ማለት ነው። እንግዲህ ገንዘብ የሚሰራ የዩቲዩብ ቻናል አከፋፈትን ነው እያየን ያለ ነው። አሳልፎናል ማለት ነው። ያንን ከሞላን በኋላ ይሄው እዚህ ጋር አግሪ የሚል ያመጣልናል። አግሪ የምትለዋን እንጫናታለን ማለት ነው። አግሪ የምትለዋን ተጭኛታለሁ። የስ ብላልኛለች ማለት ነው። እንግዲህ አንድ ስቴፕ ለዛሬ ዩቲዩብ ምንድነው ጎግል አካውንት ያላመጣልኝ አለ። እዛ ጋር ስልክ ቁጥራችሁን ካስገባችሁ በኋላ እኔ ምናልባት ሌላ አካውንት ስለከፈትኩበት ነው ያላመጣልኝ። ልክ አካውንታችሁን እንዳስገባችሁ ኮንፈርሜሽን ኮድ ወዲያው ይደርሳችሁና ያንን ኮንፈርሜሽን ኮድ 6 ዲጂት አስገባ የሚል ይመጣል። ያንን ታስገቡና ኮንቲኒው ትሉታላችሁ። ከዛ በኋላ ጨርሳችኋል ማለት ነው። አንድ ስቴፕ አሳልፎኛል እኔ ስላልጠየቀኝ ነው ማለት ነው። እናንተን ግን ሊጠይቃችሁ ስለሚችል ያንን ኮንፈርሜሽን ኮድ ታስገባላችሁ። በስልካችሁ ወዲያው ይላክላችኋል 6 ዲጂት። ያንን ኮንፈርሜሽን ኮድ የሚለው ጋር ታስገባላችሁ ማለት ነው። ስለዚህ እንግዲህ እንደምትመለከቱት የዩቲዩብ ጂሜል አካውንት ከፍቻለሁ ማለት ነው። ቀጣዩ ስቴፓችን የሚሆነው ምንድነው? የዩቲዩብ ቻናል መክፈት ነው። ጂሜላችንን ከከፈትን በኋላ የዩቲዩብ ቻናል ነው የምንከፍተው። እዚህ ጋር እንደምትመለከቷት እዚች ጋር አንድ ቁጥር ያለችባትን እጫናታለሁ ማለት ነው።
እሷን ስጫናት እዚህ ጋር ሌላ ታብ ውስጥ ለመግባት ነው ማለት ነው ክሮም ላይ። ያንን በቃ ከፍተን ጨርሰናል። የጂሜል አካውንታችንን ከፍተን ስለጨረሰን እዚህ ጋር ፕላስ የምትላለች ፕላሷን እጫናታለሁ ሌላ ታብ ለመክፈት ማለት ነው። እንግዲህ ቅድም እዚህ ጋር ጂሜል አካውንት ጂሜል ብለን ነው ሰርች ያደረግነው። አሁን ደግሞ የዩቲዩብ ቻናል ለመክፈት ስለሆነ youtube.com ብለን እንገባለን ማለት ነው። እዚህ ጋር ሰርች በተኑ ላይ youtube.com ያው እንደምትመለከቱ youtube.com ብዬ ሰርች አድርጌዋለሁ። ከስርም እንደምትመለከቱት አምጥቶላችኋል። youtube.com ብለን ስንገባ የከፈትነውን ያመጣልናል ማለት ነው። ጂሜል አካውንት ስለከፈተን በጂሜል አካውንታችን ነው የሚከፍትልን ማለት ነው። እዚህ ጋር እንደምትመለከቱት እንግዲህ እስካሁን አላመጣልንም። ኔትወርክ ስለሆነ እንግዲህ ትንሽ ታገሱ። እዚህ ጋር ይሄው ኬ የሚል መጥቶልናል። ኬ ማለት ምንድነው? የራሴ አሁን የከፈትኩት የጂሜል አካውንት ነው ማለት ነው። ከበደ ከሆነ ኬ፣ መገርሳ ከሆነ ኤም፣ መሰረት ከሆነም ኤም እንደዛ ያለ ነው የሚያመጣልን። እዚህ ጋር እችኛዋ ካልመጣችና ሳይን ኢን የሚል ከመጣልን ግን የጂሜል አካውንታችን በትክክል አልከፈትንም ማለት ነው። ቅድም የዘለልነው ስቴፕ ባይ ስቴፕ ማየት አለብን። ለዛሬ ያላመጣልኝ ፓስወርድ ስልክ ቁጥራችሁን ቅድም አስገብተናል። ስልክ ቁጥራችሁን ካስገባችሁ በኋላ ቬሪፊኬሽን ኮድ ይመጣላችኋል። እሱን ብቻ ነው እንጂ እሱን በስርዓቱ አስገብተን አግሪ ካልነው በኋላ እንደዚህ ያመጣልናል። እንግዲህ ቀጣይ እንግዲህ አሁን የዩቲዩብ ቻናል መክፈት ነው። ጂሜል ከፍተናል። የዩቲዩብ ቻናል ለመክፈት ደግሞ እዚህ ጋር ኬ የምትለውን የራሳችንን ጂሜል አካውንት እንጫነዋለን ማለት ነው። ስንጫነው ይሄው እንደምትመለከቱት ከበደ ይላል 271 ይለናል። 271 gmail.com እቺን gmail.com የትኛውም ቦታ ላይ አካውንት በጠየቀን ቦታ ላይ ከበደ 271 gmail.com ካልን በኋላ ፓስወርዳችን አስገብተን የትኛውንም ነገር መጠቀም እንችላለን ማለት ነው። ለዛሬ ግን ቻናል ለመክፈት ገንዘብ የሚሰራ የዩቲዩብ ቻናል ለመክፈት ስለሆነ እዚህ ጋር እሱን ስንጫነው ዩር ቻናል የሚል ይመጣልናል። እዚህ ጋር እንግዲህ ዩር ቻናል የምትለዋን እንጫናታለን። ዩር ቻናልን ስንጫናት አዲስ ሊከፍትልን ያሰበው ዩቲዩብን አሁን እዚህ ጋር ስንጫን ክሪት ቻናል ብለው ዝም ብዬ ከበደ የሚል የዩቲዩብ ቻናል ሊከፈት ነው ማለት ነው። ስለዚህ እዚህ ጋር እኛም የምንፈልገው ምንድነው? ዩዝ ዩቲዩብ አስ ይልና ከበደ ይላል። እነዚህን አጥፍተን ለራሳችን የምንፈልገውን ቻናል ስም እናስገባለን ማለት ነው። እኔ ለእናንተ ለማሳየት ስለሆነ እየከፈትኩ ያለው ስለማልፈልገው ስለምደልተው እዚህ ጋር ሚዲያ የምትለውን ጨምርበትና ይሄው እንደምትመለከቱት ከበደ ሚዲያ የሚል ይሆናል ማለት ነው። ስም የሰጠሁት እናንተ ደስ ያላችሁን መንፈሳዊም ሊሆን ይችላል፣ ዓለማዊ ሊሆን ይችላል፣ ለተማማሩበትም የመረጃም ቻናል ሊሆን ይችላል መክፈት ትችላላችሁ። ይሄንን ካደረኩ በኋላ ክሪት ቻናል እለዋለሁ ማለት ነው። እንግዲህ ቀላል ነው። የዩቲዩብ ቻናል ለመክፈት በጣም ቀላል ነው። ብዙ ስቴፕ ብዙ ሰዓት የሚፈጀው ጎግል አካውንት ወይም ደግሞ ጂሜል ለመክፈት ነው ማለት ነው። ስለዚህ ይሄው እንደምትመለከቱት እንግዲህ ጓደኞቼ ይሄው ከበደ ሚዲያ የሚል የዩቲዩብ ቻናል ከፍቶልናል ማለት ነው። በጣም የሚገርም ነው። ይሄ ይሄው እንደምትመለከቱት ሆም አለ፣ ቪዲዮ አለ፣ ፕሌሊስት አለ። ይሄው እንግዲህ እንደምትመለከቱት እዚህ ላይ የተለያዩ ቪዲዮዎችን እየለቀቃችሁ መጥቀም ትችላላችሁ ማለት ነው። ገንዘብ ተከፋይ መሆን ትችላላችሁ። ወደፊት ደግሞ እንዴት ነው ቬሪፋይ ይሄንን ከከፈትን በኋላ ቀጣዩ ስቴፓችን ቬሪፋይ ማድረግ ነው። ዩቲዩብ ቻናላችን ቬሪፋይ እናደርጋለን። ቪዲዮዎችን እንዴት እየሰራን እንለቃለን የሚለውን ከላይ አንድ ቪዲዮ ሰርቼላችኋለሁ። በካይን ማስተር ቪዲዮ እንዴት ኤዲት ማድረግ እንችላለን የሚለውን እሱን መመልከት ትችላላችሁ። በሱ ዙሪያ ደግሞ በተጨማሪ ሌላ ቪዲዮ እሰራላችኋለሁ። ይሄው ከፍቶልናል። እንግዲህ ብዙ ቪዲዮዎችን እየለቀቅን እንዴት ሰብስክራይብ ማግኘት እንችላለን፣ እንዴት ዎች አወር መጨመር እንችላለን፣ እንዴት ደግሞ ብር ተከፋይ መሆን እንችላለን የሚለውን በቀጣይ ቪዲዮዎች በደንብ እንነጋገራለን ማለት ነው። ስለ ዩቲዩብ ማንኛውንም ጥያቄ የምመልስበት ቻናል ስለሆነ ለእናንተ ይጠቅማል ብዬ ያሰብኩትን ለእናንተ ለማስተላለፍ የከፈትኩት ቻናል ስለሆነ ጥያቄ ካላችሁ ኮሜንት ስራ አስቀምጡልኝ። በደንብ በስፋት እንነጋገርበታለን ማለት ነው። ስለዚህ እንግዲህ ለዛሬ ያሰብነው ለእናንተ ይጠቅማል ብዬ ይዤላችሁ የቀረብኩትኝ የገንዘብ የሚሰራ ብራንድ የሆነ የዩቲዩብ ቻናል አከፋፈትን በተመለከተ ነው። ይሄው እንደተመለከታችሁት ከበደ ሚዲያ የሚል አዲስ ቻናል ከፍቻለሁ ማለት ነው። ለእናንተ ለማሳይ ስለሆነ የከፈትኩት ትንሽ ቆይቼ እኔ አጠፋዋለሁ። እናንተ በእንደዚህ አይነት መልኩ እንትን ብላችሁ ይሄው ክሬት ኤ ቪዲዮ የሚል አለ። አዲስ ቪዲዮዎችን ልቀቅ ነው የሚለው ማለት ነው። እናንተ መልቀቅ ትችላላችሁ። እንዴት መልቀቅ እንችላለን፣ እንዴት ቪዲዮ እናደርጋለን፣ በቀጣይ ቪዲዮ ይዤላችሁ ነው የምመጣው። እስከዚህ ሰዓት ስለተከታተላችሁኝ ሳትቆርጡ ስላያችሁ አመሰግናችኋለሁ። በቀጣይም የምለቃቸው ቪዲዮዎች እንዲደርሳችሁ ከፈለጋችሁ ሰብስክራይብ አድርጋችሁ የደወል ምልክቷን ተጫኑ። ቤተሰብ ሁኑ። ለጓደኞቻችሁም ሼር በማድረግ ይህንን የዋስ ዩቲዩብን ለሁሉም አዳርሱ።
በሌላ ቪዲዮ እስከምንገናኝ ድረስ በያላችሁበት ቸር ሰንብቱልኝ።